አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም እንዴት ነው? እንግዲህ ምን ነበረ ጥያቄያችሁ? ስደት ምን አይነት መጥፎና ጥሩ አሳለፍሽ ብላችሁ የጠየቃችሁ ልጆች ማለት ነው። እና ብዙ ፈተና ነበር ያሳለፍኩት። አልሐምዱሊላህ ከብዙ ፈተና በኋላ እንደዚህ የደረስኩት። እናንተም ደግሞ ሰምታችሁ እንድትጠቀሙ እንግዲህ እኔ የደረሰኝ ነገር ነግራችኋለሁ። እንግዲህ ጠንክራችሁ ከሰራችሁ ይሄን የሚደርሱትና ያኛው ነገር ሲያስብ አሁን ራሱ በጣም ነው የሚገርመኝ። ጠጋብ አይሰማም። ጠጋብ አዎ በቃ እንግዲህ እንደገባው ከኢትዮጵያ ምግብ ትሰሪያለሽ ወይ ተብዬ ተደውሎልኝ ነበር የሄድኩት እና በዛ እንደሚያውቅ ነግራቸው ነበረ። 5 ዓመት እዚህ ስለቆየሁ ትንሽ ራሱ ጠፍቶኛል። ሲሄድ ደግሞ ገባው 5 አበሻ ነበረ። እንግዲህ ቤቱ በጣም ካሜራ በካሜራ ነው። ግቢው፣ ውጭው፣ በሩ ሁሉም በካሜራ ነው። ራሳችሁን የምትሰሩት ከገባችሁ ማንም አያስረዳችሁም። ማዳም ኮሽና አገባም አበሻ ራሱ በራሱ እንጂ አያስለምድም፣ አያስረዳም አበሻ ራሱ እንግዲህ ከዛ በኋላ እናውቅ ራሱ በጭንቀት ራሱ ጣፋብን ብዙ ተፈተን። ከዛ በኋላ ትንሽ እየሰራው ደግሞ ሴትዮ አበደች። ብቻ ከባድ ነው። እሱም ሳያስታውስ ራሱ በጣም አሁን ራሱ ባይበጠኛልና እሷ ሴትዮ አብድ ነበረች። እንግዲህ ሱብሃንአላህ እንደዚህ ብሎ ታጠቡ እያሉ ትሸታላችሁ እያሉ እንዲሁ እንደምታረግ ሴትዮዋ ብቻ በጣም ከባድ ነው። ከዛ አዛኛው ቤት ወጣው። ሰውየው ወደ ቢሮ ወሰደኝ። 200 ሰጠኝ። አበሻ ደግሞ ቢሮዎቹ ኮሮና አለሽ ብሎ ከራሴ ብር ወስዶ መረመሩ። ከዛ በኋላ እንግዲህ ስንት ዓመት ታሰራሽ ምናምን እየተባለ ቢሮ እየተመላለሰ የቢሮ አበሻ ግን ማለት ነው። ከዛ ቢሮ እንሄዳለን። ሰው ሳይወስደን ስንመጣ ደግሞ ቆልፋ ትይዛለች ቁልፉን። እንደገና ነገ ጧት ደግሞ ይዛን ትሄዳለች። ተናገሩ እያለች ትሳደባለች። በጣም ሱብሃንአላህ። እና ከዛ ሁለተኛ ቤት ገባው። ሁለተኛ ቤት ሲገባ ሴትዮዋ የቻልኩት አክል ምግብ ሰራሉ፣ ልብስ ተኩሳሉ። እንግዲህ እሷ ነበር የምታጠበው፣ አጸዳሉ። 5 ሰዓት ነበር የሚነሳው። እንደምንም ሆኜ እንቅልፍ በጭንቀት እንዲህ እያለኝ እየተጨናነኩ እንቅልፍ የሚባል ነገር እዚህ እንደወጣ 1 ወር ሙሉ አንድ ሰልተኛ አሁንም ሊመልሱልኝ ነው ወይ ያልኩ አሁንም እየተጨናነኩ በኋላ ከዛ ሴትዮዋ ዘገሽ አሰዘጋ ይሄ ቪዲዮ ቆማ እና ከዛ በኋላ በማታ እሷ በሁለተኛ ሴትዮ ደግሞ በማታ ራስ ስሪ ማለችኝም ያላ ተያብሽ እምሳከይ ያላ መክተብ ብላ አወጣችኝ። በሁለተኛ ተመለስኩ። ከዛ በኋላ ያ ሳት ራሱ እንቅልፍ ማያዘኝ በቢሮ ራሱ ተጨናንቀን ያ ረቢ አቤት ፈተናና እንዶ ስራ ካገኘን እንዶ ለምንድን ነው ያ ውጭ ራሱ ይሄ ወንዶች የሚሰሩት ይሄን እንሰራለን ብዬ አስቤ ሱብሃንአላህ በጣም ተቸግረን። ከዛ በኋላ እንዶ አበሻ ራሱ ቢሮ ሴትዮዋ ደግሞ በቃ ብዙ የቆዩ ልጆቹም ደግሞ አትናገሩ፣ አረቦቹ ሲመጡ ለምን አትናገሩም እንደዚህ እያለች ደግሞ ከዛ አንዲቷ ቁጭ ብላ ስትበላ ደግሞ አማታ በጥፊ እዚህ ኩላሊቷን ስትላት አልቅሳ የኔ እድል ደግሞ ምን አይነት ነው? አሁን 6 ወሬ ነው ምንም ስራ አላስኩትም። እሷም ትደበድበኛለች። ከዚህ ህይወት መሞት ይሻላል። እሷም ተሰቃይታ ከዛ ወጣ
አሁንም ሶስተኛ ሄድኩት። በሶስተኛቱ ደግሞ ወጣት ነገርና 3 ልጅ አላት። እንግዲህ ያ ሁሉ ብር ሳይሰጡኝ አባሾቹ አንቺ እንደዚህ አይነት እበት እየጠራሽ አልነበርሽም እንዴ? ስሪ ልትሰሪ አይደለም የመጣሽው? ቆሚ ቶሎ ብለሽ ስሪ። ለምን ትቀመጫለሽ? ቁርስ ስሪ፣ አሱር ስሪ፣ አሱር የሚበሉት ነገር ከዛ እራት ሁሉም ነገር ስሪ። እንግዲህ ልትሰሪ አይደለም የመጣሽው? ምን ልታረጊ ነው እየተባለች እንግዲህ ሶስተኛ ቤቷ ደግሞ አትፈጥንም ቶሎ አትፈጥንም ብላ ትደውላለች ለቢሮቱ። ቢሮቱ ደግሞ እኛን ትሳደባለች። ከዛ አታውጡልኝ እያልኩ እንደው እየሰራሁ ማታ ሳልተኛ ጠዋት ሳልተኛ እንግዲህ እንደዚህ ስለፋ ከዛ ያስራሱ አንዴ ወፈራ፣ አንዴ ሳሙና አለቀ፣ አንዴ ቀጨና፣ አንዴ ይሄ በዛ፣ አንዴ ይሄ በዛ እየተባሉ ውሃ ቀጨና ወፈራ እየተባለች ደግሞ እሷም ሶስተኛ ቀን ደግሞ ሶስተኛ እሷ ደግሞ ያጠርጋ አሁንም ደግሞ ቢሮ ያሳስጭኝ ብር እኔ ምንም ነገር የለኝ። መጣባ ልጅ አለችኝ ወተት ትገዛለች። ዝም በይ እሱን ተናግረሽ ነው የመጣሽው ውጪ ብላችኝ ደግሞ ያችሁ አረቢቱ ደግሞ ብር ጠየቀችኝ ብላለ አባሻቱ ቢሮ ስትመልስልኝ አባሻቱ ደግሞ እኔም በስልክ ጠራርገኝ። ከዛ በኋላ ብዙ ተፋተንኩና ከዛ አራተኛ ቤት ገባሁ። በአራተኛ ቤት ደግሞ እንግዲህ ማሻአላ ሰዎቹ ጥሩ ናቸው። ሲሄድ ሲያመጣኝ አብራችሁ ትሰራላችሁ፣ እኛ ቤት አበሻ አለ፣ ስራ ይበዛል፣ ያላወቅሽውም እነሱ ይነግሩሻል፣ እንደዚህ እርስ በራሳችሁ ተባብራችሁ ትሰራላችሁ ብለው አራተኛ ደግሞ ምን ትችያለሽ እየተባለ እሱም ጠየቀኝ። የምችለውን ይህን ብዬ መጣሁ። ስመጣ አበሻም ነበረ። እንግዲህ ሰዎቹ ማሻአላ ጥሩ ነው። በእኛ አበሻ ደግሞ እንግዲህ ያው እርስ በራሳችን ደግሞ እንታወቃለን። እንግዲህ በመልካም ነገር እንገኝ። አንዳንዶቹ መልካም ናቸው እንጂ እንግዲህ እንደ ከኛ ልትማሩ እንደ የመጣችው እኛን ታስተምራለች ስንለው ደግሞ እየተባለ እንግዲህ በአበሻ በብዙ መከራ ደርሶብኝ ሰዎቹ ደግሞ አይሰሙም ነበር። እንግዲህ ስላልሰሙ እንጂ እዛ ላይ የሰራሁት እንጂ አልሐምዱሊላህ እነሱ ደግሞ አይናገሩም። ብርቅ ሰዎች ናቸው። ምርጥ አረባ አረብ ሲባል እነሱ ናቸው ያየሁት። እንደናት ከእናትም በላይ ያው እርስ በራሳችን አበሻዎችን አንስማማም። እንግዲህ አንደጋገፍም። እንግዲህ እንደዚህ እየተባልን እንግዲህ በብዙ መከራ ነው ስቃይ ደረስኩ። እንግዲህ 4 ዓመት እዛ ቤት ሰራሁ። በብዙ መከራ ራሱ በአበሻም ቢበደል በመክተብም ቢበደል አንዳንድ አረቦችን ቢበደል በጣም በብዙ ስቃይ እንዶ አንድ ሰሞን እንዶ ሳልተኛ አንድ ሁለተኛ ቤት ራሱ አንድ ቀን አለቀኝ። ቢሞት ሳልተኛ ማታ ራሱ ጨንቆኝ ሰዎቹን ሲያነሳ በቃ በጭንቀት ሀሳብ ማለት ነው። አብሽርኛ ቤተሰቦቹ እኮ ሰራተኛ ሁሉም ይመጣሉ ብሎ አንቆኝ በቃ ወተት ሲጠጣ ራሱ ይሸለኝ። በዛ ስንት ስቃይ ሳልተኛ አሁንም ሊያውቁልኝ ነው እያልኩ አሁንም እንደደረሰኝ ምን ሊሆን ነው እያልኩ አሁንም መከር ነው ዝልጅ ነው ወይስ ሊያሰሩኝ ነው እያልኩ አሁንም ወስዶ ጣል ያረጉኛል። አሁንም ወስዶ ጣል ያረጉኛል። በብዙ ተፈተንኩ። በመክተቦችም የገባበት ቦታ ደግሞ በአበሻ ጭራሽ የመጀመሪያ ቤት ደግሞ አበሻ በራሳችን እኮ ስንት ግፉ አለ። ጭራሽ የመጀመሪያ የገባበት ቤት ደግሞ ከኢትዮጵያ መጥሮን ያወሰደኝ በዛ የሆነች ኦሮሞ ልጅም ነበረች። ከዛ እሷም እንግዲህ አልተስተካከለላትም። ከሁለታችሁ ማን ይሻላል እየተባሉ በቃ ውድድር እያደረጉ ነው። ከዛ እሷ ደግሞ እንግዲህ አንድ ኩባያ ጠይቂያት እኔን ጠይቀሽ ልትሰሪ ነው እንደ የመጣሽው ፈልጌሽ ስሪያ እኔ አላውቅም አለችኝ። እንግዲህ እንደዚህ ሆኜ በብዙ መከራ ላይ ደርሼ በአራተኛም እንደዚሁ እንግዲህ አበሻም እንደዚህ በድሎኝ በብዙ ስቃይ በብዙ ፈተና በዚህ ደረስኩ። እንግዲህ አልሐምዱሊላህ
በብዙ ስቃይና በብዙ ፈተና ደርሻለሁ። እንግዲህ በዛም እየለቀስኩም እየከፋኝ በዛ መሀልም ደግሞ ልጄም ደግሞ ትንሽ ነበረች። እሷም ትዝ እያለችኝ እያለቀስኩ ምግብ ሲበላ ራሱ በ8 ወር ልጅ ነበረ ጥዬ ሄድኩት። በዛ በስቃይ ምንም የለኝም ነበረ። ሽጬ ነበርኩት ሄድኩት። በአራተኛ ቤት እንግዲህ ምንም ቢበደልም አልሐምዱሊላህ አረቦቹ ደግሞ ደህና ሰዎች ናቸው። እነሱ ነው እንግዲህ ከአላህ በታች ይሄን ደረሱልኝ። የአበሻ ወሬ ቢያደርሱልኝ እነሱ አንጠልጥሎ ነበር የሚወስዱልኝ። ያ አልሐምዱሊላህ ሚላስ በሚላስ እየተባባሉ እንደዚህ እያወሰዱ ከአረብ እየተቀባበሉ ከአበሻ እየተቀባበሉ በጣም ብዙ ጭቅጭቅ ነበር። አልሐምዱሊላህ ግን በቃ ይሄን አክል ታግል አልቅሼ ሳልተኛ ብዙ መከራ ውስጥ እዚህ የደረስኩትና አልሐምዱሊላህ። ማንም ደግሞ ሮጦ ደጉን አይደርስም። ተፈትኖ ተበድሎ ነው። በዛ መጨረሻ ላይ ደግሞ እናቴ ሞተችብኝ። ብዙ ፈተና ነው አረብ ሀገር ያሳለፍኩትና አልሐምዱሊላህ ረብል ዓለሚን። ያው አንዳንዶቹ እንድትማሩ ነው። ማንም ሳይፈተን ደግሞ ደጉን አይደርስምና እንግዲህ ይሄ ብዙ ፈተና አልቅሼ ሳልተኛ ተሰቃይቼ በመክተቦቹን እያሰቃዩ እንግዲህ አረቦቹም እያሰቃዩ ሳልተኛ ያላ እያሉ በቃ በብዙ መከራ እየለቀስኩ አሁን ይሄን ደርሻለሁ። እንግዲህ አላህ ያለ ነው የሚሆነውና አልሐምዱሊላህ ነው የምላቸው። ስለዚህ እናንተም እስቲ ምን ተማራችሁ? በዚህ በእኔ ንግግር ኮሜንት ላሳውቁኝ። እንግዲህ በርትታችሁ ስሩ። እኔ ለእናንተ ትምህርት እንዲሆንለት ነው ተናገርኩት እላችኋለሁ። አመሰግናለሁ። በርቱልኝ፣ ጠንክራችሁ ስሩ። ነገ ሌላ ቀን ነው። ተፈትኛለሁ፣ አልቅሻለሁ፣ በብዙ ስቃይ ነው እና በጣም አልቅሼ ቢሮ ሲመልሱልኝ እያለቀስኩ ያለኝ ሁሉ በርበሬ ሄድ በሬ ሽጬ ነበር አይኩት። ለልጆች ራሱ ወተት ገዛለሁ ሲባል እየሰደቡልኝ አረብ ቤት 6 ቀን ሳልተኛ እየተጨነቀኝ 6 ቀን አንድ ቤት 6 ቀን አንድ ቤት 1 ቀን 6 ቤት የሰራሁት አንድ ነገር ሳልሰጡኝ ባዶ ወጥቼ በአራተኛ ቤት ገባሁ። እንግዲህ አልሐምዱሊላህ አላህ ያለኝ ነው። እንግዲህ በብዙ ፈተና ነው እንግዲህ አሁን ራሱ ይሄን ሲያስታውስ አቤት ህይወት ምን አልሐምዱሊላህ። እና እናንተ ጠንክራችሁ በርትታችሁ እኔን ከኔ ያባሳ ይኖራል እንግዲህ ብዙ ይኖራልና ለዛ ትምህርት እንዲሆንላችሁ ብዬ ነው። እንግዲህ አመሰግናለሁ። ጠንክራችሁ ስሩ። እንግዲህ ምንም ቢደርሳችሁ በቃ ቻል አድርጉ። ወሰላም አለይኩም ወራህመቱላሂ